አንተ ምን ገዝተሃል፣ አንተ ምን አለ እንዳትሉኝ ነገር እኔም በግሌ 600 ኩንታል አካባቢ ይዣለሁ። ሰላም ሰላም፣ እንደሚታወቀው ከዚህ በፊት ስንዴ ግዙ ብዬ መከሪያችሁ ነበረ እና አሁን ላይ ምን አይነት ለውጥ አለው፣ ምን አይነት ቼንጅ አለው የሚለውን ማርኬቱን እናየዋለን። ሰኔ መግቢያው ላይ እሁድ ማታ ላይ ነበር ያን ቪዲዮ ሰርቼ አፕሎድ ያደረኩላችሁ እና ሰኔ ማግስቱን ሰኞ ሆኖ ከዛ በኋላ የገዙ ሰዎች አሁን ያለንበት ሰኔ 24 ነው። ኦልሞስት በኩንታል ከ300 እስከ 400 ብር አይነት ድረስ ለውጥ አለው። ያ ማለት 100 ኩንታል የገዛ ሰው 40 ሺህ ብር፣ 1000 ኩንታል የገዛ ሰው ደግሞ 400 ሺህ ብር ኢንቴክ ማድረግ ችሏል ማለት ነው። አሁንም ይህን ስንዴ የገዛ ሰው መቼ ነው መሸጥ ያለበት የሚለውን የምናየው ዛሬ ሰኔ 24 ነው። እችኛዋ ወር አልቃ ቀጣይ ወር መጀመሪያው አካባቢ ዲሳይድ ማድረግ መቻል አለበት። ወይ አሸጠዋለሁ ወይ አስቀምጠዋለሁ። ያ ማለት ከሳምንት በኋላ ሰኔ አልቆ ነሐሴ ላይ መሸጥ አለብኝ መሸጥ የለብኝም የሚለውን ልክ ሰኔ ሊወጣ ሲል ወይንም ደግሞ ነሐሴ መጀመሪያው ላይ ቆሞ ዲሳይድ ማድረግ መቻል አለበት። ያ ማለት ከሌላ የሚሸጥም ቢኖረውም 600 ኩንታል ኦልሞስት ወደ 600 ኩንታል ይዣለሁ። ብዙ ብር ነው እና ይሄንን መቼ ነው መሸጥ ያለብን መሸጥ የለብንም ብለን መወሰን የምንችለው መቼ ነው? ኦልሞስት እኔ አሁን ላይም ይበቃኛል ብዬ መሸጥ ጀምሬያለሁ። ግን እናንተ ቢያንስ በዚህ ኦልሞስት አንድ ሳምንት ተጠብቃችሁ ዛሬ ሮብ ነው፣ ከሰኞ በኋላ ከገዛችሁ ሜቢ ዲሳይድ ማድረግ መቻል አለባችሁ። ያ ማለት የሆነ አይነት ትርፍ አግኝታችኋል፣ በትርፋ የሆነ ነገር ይደረግበታል። ከዛን ደግሞ ቀጣይ መቼ መግዛት እንዳለብን በሌላ ቪዲዮ ድጋሚ ደግመን እንነጋገርበታለን ማለት ነው። አሁን ላይ ገዝታችሁ ያተረፋችሁ ሰዎች ካላችሁ እንኳን ደስ አላችሁ። ይሄንን የስንዴ የገበያ ለውጥ ሊያመጡ የቻሉ ፋክተሮች ምንድን ናቸው የሚለውን እኔ የመጀመሪያው የዘር ስንዴ ፈላጊዎች መብዛት። ያ ማለት ኦልሞስት አሁን ላይ ግዢው አለ ባይባልም የዘር እህል ፈላጊ ሰዎች ፍላጎቱ ገበያ ላይ ስላለ የገዢው ፍላጎት ገበያ ላይ ስላለ የእህሉን ዋጋ በተወሰነ መልኩ ከፍ አድርገውታል። ይሄ እስከ መቼ ይዘልቃል ከተባለ እስከ ቀጣዩ ወር ግማሽም ድረስ ሊዘልቅ ይችላል። ኦልሞስት ካሁን በኋላ እንዳያቀል ሊቆይ ይችላል ማለት ነው የስንዴ ዋጋ እየጨመረ። እንደዛውም ሆኖ ግን እየጨመረ ላይቆይም፣ እዛው ሊቆምም ሊቀንስም ይችላል። የኔ ግምት ግን እየጨመረ አንድ 20 ቀን አካባቢ ይሄዳል የሚል ግምት አለኝ። እናንተን እስከ መጨረሻው አይነት ሪስክ ድረስ ሂዱ አልልም። እጃችሁ ላይ ያለውን እህል ባለው ገበያ የተወሰነ ትርፍ ካገኛችሁት መውጣት ይሻላል የምለውን እናገር። ሌላው ደግሞ ይህንን እህል ዋጋ እንዲጨምር ካደረጉት መካከል ገበያው ላይ የሚገባው የስንዴ እጥረት መኖር አንድ፣ እሱም ጫና አለው። ገበሬው እጅ ያለው እህልም እያለቀ ስለሆነ ይሄም እህል የመጨመሩ ፕሮባቢሊቲ የመጨመሩ ፋክተር ይሆናል። ምክንያቱም ነጋዴ አስቀድሞ ከገበሬው ላይ እህል ሰበሰበ ማለት ሳያተርፍበት መሸጥ ስለማይፈልግ ማለት ነው። ይህንን ታስቦበት ካሰባችሁት የስንዴን ዋጋ የተወሰነ ያክል እንዲጨምር ያደርገዋል። ይሄ አጨማመሩ ግን በጣም ራፕ አይደለም፣ በጣም ጨመረ የሚባል አይነት ነገርም የለውም። ማለት ባለፈው ከነበረው ግዢ አሁን ያለው ሽያጭ አንጻር ማለት ነው ይሄንን ያክል አልጨመረም፣ በጣም መጨመር ያለበትን ያክል አልጨመረም ብለን ደግሞ ካየን ለምን መጨመር ያለበትን ያክል አልጨመረም ብለን ደግሞ ካሰብነው በዚህ ወቅት ገበያ ላይ የተለያዩ አይነት ለምግብ የሚሆኑ አትክልቶች ወደ ገበያ መግባት ይጀምራሉ። ያም የስንዴውን ገበያ ዋጋ ወደታች ወይንም ሰዎች ለምግብነት የሚፈልጉትን ፍላጎታቸውን ከሌላ ዘርፍ ላይ ያሟሉትና የገበያውን ስንዴ ላይ ያለው ገበያ መቀዛቀዝ ይችላል። ለምሳሌ ያክል የድንች መድረስ
ድንች ደርሶ በተለያየ ሀገር ከተማው ላይ በዚህ ሰዓት በጣም በብዛት የሚገኘው ነገር ድንች ነው። ዋጋውም ቺፕ ነው፣ አቅርቦቱም በብዛት ነው። ይሄ ስለሆነ የስንዴውንም ገበያ በተወሰነ መልኩ ያረጋጋዋል። ግን አንዳንዴ ነገሮች ጨምሩልኝ ማለት ደግሞ የሆነ አይነት ነገር ወስዶ ደብቆ ገበያ ሲጨምሩ ወይንም ደግሞ አቅም በሌላቸው ሰዎች አይነት ጉሮሮ እንደመጫወትም ይመስለኛል። ግን በቃ ሁሉም ሰው መስራት ማትረፍ ስላለበት መስራትም ማትረፍም ስላለበት የተወሰነ ያክል ታይም ኢንተርቫል እየተጠበቁ የሚሰሩ ነጋዴዎች አሉ። ያም አሁን እንደምላችሁ አይነት ንግድ አንድ ጥሩ ነገር ነው። ይሁን ግን በጣም ኤክሰስ ባይሆን ነገሮችን ለመሸጥ ደግሞ በጣም ጫና ጨምሩ እየተባለ እንትን የሚባለውን ነገር ባልወደውም ግን የተወሰነ ትርፍ እየተገኘ እየተያዘ መሸጡ ኖርማል ነው ብዬ ነው የማስበው። የሆነ ነገር ሲረክስ መግዛት ሲወደድ መሸጥ አንድ ጥሩ ነገር ነው። ግን ሰዎች በሚፈልጉበት አይነት አንገብጋቢ በሆነበት አይነት ሰዓት ላይ ተይዞ የሆነ ነገር ዋጋ ካልጨመራችሁልኝ አልሸጥም፣ የኔ እንትን የሚያወጣው የዚህን ያክል ዋጋ ነው ማለት በቃ ከትርፍም በላይ ሌላ ኤክስትራ የሆነ ትርፍ መጠበቅ ከባድ ነው። እኔም ለዛ ነው ያስኩትን እህል በቃ የዚህን ያክል ትርፍ ይበቃኛል ብዬ መሸጥ ጀምሬያለሁ። ከላይ ላይ በቃ የመጡ ሰዎች እኔ የሚገባኝን ያክል ትርፍ አግኝቼበታለሁ ይበቃኛል፣ ከላይ ላይ መሸጥ ጀምሬያለሁ። ኦልሞስት የትርፍ ግን ቀጣይ ወርም ከዚህ ከፍ ሊል ይችላል። ይሄንን ሸጬ ቀጣይ ያለውን እህልም ይዤ ቀጣይ የምትመጣዋንም ትርፍ የተወሰነ ያክል ካገኘሁባት አንድ ጥሩ ነገር ነው። በስንዴ ገበያ ስላለው ማርኬት ቀጣይም 1 2 3 እያለን የምንማማርበት ይሆናል። በቀጣይ ምን ማድረግ አለብን የሚለውን እንነጋገራለን። ሰኔ 30 ላይ የገዙ ሰዎች ሐምሌ ላይ ምን ያክል አትርፈዋል የሚለውን ደግሞ ከአንድ 15 ቀን በኋላ ሌላ ቪዲዮ እንሰራለን። ጠብቁኝ። እስከዛው ግን ሰብስክራይብ ማድረግ እንዳትረሱ።